ከበረዶ ብርታት የተነሳ መንገድ ላይ ሲነዳ ዴቭ አደጋ ደረሰበት። በእርግጥ እሱም ሆነ መኪናው አልተጎዱም። ሆኖም መኪናዋ በበረዶ ውስጥ ተቀርቅራ መውጣት አልቻለችም። ዴቪድ ከመኪና ወርዶ መኪናዋን ለመግፋት ሞከረ። የቱንም ያክል ጥንካሬውን ቢጠቀምም መኪናዋ ነቅነቅ እንኳን አላለችም። በረዶውን በእጁ መቆፈር ጀመረ። ከቅዝቃዜው የተነሳ ጣቶቹ ፍም መሰሉ። በድጋሚም ለመቆፈር ተሳነው። ዴቪድ ተመልሶ ወደ መኪናው ውስጥ ገባ። ማሞቂያውንም ከፍቶ እጁን ማሞቅ ጀመረ። ከንፋሱም ትልቅነት የተነሳ የሞባይል ኔትወርክ ጠፍቶ ነበር። ማንም ሊደርስለት በማይችለው በዚህ ቦታ ኃይሉን ለመቆጠብ በማሰብ የመኪናውን ሞተርና መብራት አጠፋ። ሲጋራውን አውጥቶ ለኮሰው። ሲጋራውንም እያጨሰ እንቅልፍ ወሰደው። ጧት በአካባቢው አውሬ ድምጽ ሲሰማ ነቃው። ሆኖም በፍርሃት ዴቭ ከመኪናው አልተንቀሳቀሰም። የሚገርመው ደግሞ ምንም አይነት የሚበላ ነገር ዴቭ አልያዘም ነበር። የተወሰነ ሲያስብ ከቆየ በኋላ ዴቭ በዚህ ሁኔታ ዝም ብሎ የሚቆይ ከሆነ መኪናዋ ሙሉ በሙሉ በበረዶ ልትሸፈን ስለሆነ አንድ ነገር ለማድረግ ወሰነ። ከመኪናው ወርዶ አካባቢውን መቃኘት ጀመረ። ከርቀት አካባቢ ጭስ ነገር ተመለከተ። እዚያም አካባቢ ቤት ሊኖር እንደሚችል ገመተ። በዚህም ተስፋ ከመኪና ወጥቶ ለመሄድ ወሰነ። ከመሄዱ በፊት ግን የኋላውን ኮፈን ሲከፍተው አና ታስራ መኪና ውስጥ ተቀምጣ ነበር። ለካ ጥሩ ሰው የሚመስለው ዴቭ የታወቀ አጭበርባሪ ሲሆን ከዚህ በፊት በበርካታ ሴቶች ላይ ጥቃት አድርሷል። ያሁኑ ግን ከሌላው ጊዜ ከባድና አስቸጋሪ የሆነበት ይመስላል። አናን ጥሏት ጭሱን ወዳየበት አመራ። አና ዴቪድ ከመኪናው መራቁን እንዳስተዋለች ታሰረችበትን ፕላስተር ለመበጠስ መታገል ጀመረች። ከኋላ መቀመጫ ጀርባ ያለውን ስፒከር ወደ ላይ መታችው። ክፍተቱን ስታገኝ ያላትን ኃይል ሁሉ በመጠቀም ከወንበሩ ኋላ ያለውን ክዳን ገለበጠችው። እየተንደፋደፈችም ከመኪናው ወጣች። ውርጩና በረዶ በጣም ኃይለኛ ነበር። ሆኖም አና በጭንቀት ከስፍራው ለማምለጥ ከበረዶውና ከንፋሱ ጋር እየታገለች በኃይል ወጣች። መተንፈስ ግን እያቃታት መጣ። በዚህ ሁኔታ ማምለጥ እንደማትችልም ተረዳች። ስለሆነም ተመልሳ መኪና ውስጥ ገባችና ራሷን ማሞቅ ጀመረች። የተወሰነ ደቂቃ ካረፈች በኋላ ጋቢና መታ ጠቃሚ ነገሮች ካገኘች መፈለግ ጀመረች። በመጀመሪያ ያገኘችው ፕላስተር ነበር። ቀጥሎ በጠርሙስ አንድ ፍሳሽ አገኘች። ምናልባትም ዴቭ እሷን ራሷን ለማሳት ተጠቀመበት መድኃኒት እንደሆነ አወቀች። በሌላ በኩል ዴቭ በእግሩ እየተጓዘ ያለ በድንገት ዴቭ እግሩ ተሰበረ። ቢሆንም እዚህ መቆየት አይችልም። እያንዳንዱ ሰከንድ እስኪሞት ሊያቀዘቅዘው ይችላል። እግሩን እየጎተተ ወደ መኪናው ተመልሶ መጣ። እንደ ድል ቀጥ ብሎ ስለተጓዘ መኪናው አልጠፋበትም። እያመመውም ቢሆን ዴቭ መኪናው ጋር ደርሷል። አሁን ቀዳሚው ነገር ቁስሉን ማከም ነው። አለበለዚያ ኢንፌክሽን ትልቁ ችግሩ ይሆንበታል። ዴቭ ሱሪውን ቀደደው። አናም ምቹን አጋጣሚ በመጠባበቅ ላይ ናት። ዴቭ ቢላውን ሊያነሳ ሲል ከፊት ያለው ኪስ እንደተከፈተ ተመለከተ። አንድ የሆነ ችግር እንደተፈጠረ ወዲያው አስተዋለ። መስታወቱን ከኋላ እያስተካከለ ቀስ ብሎ እጁን ሰነዘረ። ልክ ቢላውንም ሊያነሳ ሲል አና እንደተነቃባት ተረዳች። ውጥረቱ ከፍተኛ ነበር። ቢላውንም ከማንሳቱ በፊት አና ከኋላ አፈነችው። ቦታውን